ፍቅር ታጋሽ ነው። ትግስት በውስጧ ፍቅር ያላት ሴት ትግስተኛ ነው። በውስጡ ፍቅር ያለ ሰው ትግስተኛ ነው። ከማግባትሽና ለምታገቢው ሰው ፈተና ከመሆንሽ በፊት መጀመሪያ ትግስት ይኖርሽ። የማንም ከመሆንሽ በፊት መጀመሪያ የራስሽ ሁኚና ትግስት ይኖርሽ። እንደው አደራሽን የማንም ሴት ከመሆን በፊት መጀመሪያ የራስህ ሆንና ትግስት ይኖር። ፍቅር ታጋሽ ነው ይላል። ከዛ ምን ይላል መሰለህ? ደግሞም ቸር ነው ይላል። በመስጠት ደስ ይለዋል፣ ምን በማድረግ ደስ ይለዋል፣ ምን በማድረግ ደስ ደግሞም ቸር ነው ይላል። በጣም ወደው ቃል። ከዛ በኋላ ምን ይላል? ፍቅር አይመቀኝም። እሱ ስለተኛ አንዳንድ ሰው ሚስት ባለቤቷ ሲተኛ ይጨንቃታል። ባል ሚስት ውስጥ ይጨንቀዋል። ስልክ ሲይዝ ይጨንቃታል። የሆነ ነገር ሲያደርግ ይጨንቃታል። የሱ ትንሽ ሪላክስ ለማድረግ የሚያደርገው ነገር ይጨንቃታል። ትንሽ ለመረጋጋት የምታደርገው ነገር፣ ወጣ ብላ ጓደኞቿን ለማግኘት የምታደርገው ነገር ይጨንቀዋል። እና ፍቅር ቸር ነው ይላል። ደግ ነው፣ አይመቀኝም። በቃ እኔ ብቻ ይድራኝ፣ እኔ ብቻ ይመቸኛል። ምቀኛ አይደለም። ይሁንላት፣ በቃ ይሁንለት ይላል። ይሄ ነው በነገራችን ላይ እኮ ይሄ የፍቅርን ትርጉም አለማወቅ ነው። ቤተሰብን ከቤተሰብ ግማሹ የሰው ቤት ገብቶ ጣልቃ እየገባ ግማሹ አላወራ ብሎ ግማሹ አልነጋገር ብሎ ግማሹ በኩርፋ